ኤርትራዊ ጥቁር አፍሪካዊ ለመጀመሪያ ጊዜ በጣሊያን ምድር ታሪክ ሰራ ሲሉም ጋዜጠኞች ሲዘግቡ ውለዋል። ሐምሌ 1 ልዩ ነበረች ለአፍሪካውያንና እንዲሁም ለኤርትራውያን እጅግ በጣም ልዩ ቀን። ምክንያቱ ደግሞ ቢንያም ግርማይ ወይም ደቂ ግርማይ ታሪክ መስራቱን ለመጀመሪያ ጊዜ ያበሰረበት ቱር ዲ ፍራንስ የብስክሌት ውድድር ነበር። ታዲያ በዚህ ውድድር ላይ በጣሊያን ምድር ነው 5 ሰዓት ከ26 ደቂቃ ከ48 ሰከንድ በመጋለብ ለመጀመሪያ ጊዜ ብቸኛው ጥቁር ብቸኛው ኤርትራዊ ታሪክ ጻፈ ሲሉ የተደመጠው። ከ100 ዓመት በላይ ይህ ውድድር ተደርጓል። ታዲያ ነጮች የነገሱበት ጥቁሮች ስፖርት አይገባቸውም እስኪሉ ድረስ የናኙበትና የነገሱበት ነበር። በእርግጥ ደቂ ግርማይ የመጀመሪያውን ታሪክ መስራቱን የቀጠለበት ቀን ነው። ታዲያ ሐምሌ 1 ውብ ቀን ነበረች ለቢንያም። እጅግ በጣም በእንባ ተውጦ ውድድሩን ከጨረሰም በኋላ መናገር እስኪያቅተው ድረስ ተመልክቶ ነበር። ብዙ ኤርትራውያን ወገኖቹ ባንዲራውን ከፍ አድርገው አይዞ እያሉ ሲያባብሉትና ደስታውን ሲጋሩትም ተደምጧል። ጋዜጠኞቹም ቢሆኑ ከዚህ በኋላ አንተ ንጉሥ ሆነህ